በህይወቴ መሸወድም በሉት መጭበርበር ያጋጠመኝ በጣም የሚገርም ታሪክ ነው ዛሬ የማጫውታችሁ በከስተመር ደረጃ ማለት ነው። አንድ ከስተመር ትመጣለች አይ ቲንክ ዲያስፖራ ይመስለኛል ሰውየው። ከሱ ጋር ትመጣና ሂማኒር ትገዛኛለች። ከዛ ሂማኒሩን ከገዛችን በኋላ እኛ ደግሞ ዋራንት እንሰጣለን። ሂማኑን ከገዛችን በኋላ ከ3 ቀን ከ4 ቀን በኋላ ሂማኑ ተያያዘልኝ ብላ ትደውላለች። ከዛ እኛም ዋራንትም ስለሰጠናት ችግር የለውም እስቲ አምጪው ብለን እናያለን። በምን ሰዓት በጣም የተያያዘ ነገር አይደለም ግን መመለስ ስላለበት አካል እንመልሰዋለን ብለን ለሷ አዲስ ሂማኒር ቀይረን እንሰጣታለን ማለት ነው። ከዛ የሚገርመው ነገር አዲሱን ልክ ሂማኒር ቀይረን ስመጣ ሁለተኛ ጊዜ ስመጣ ብቻዋን የመጣችውና ሂማኑን ቀይረንላት ሰዓት ማለት ነው። ሂማኑን እንቀይርላታለን። ዛ ጓደኛዬ ደግሞ ሂማን መሸጫ አለ። እኔ ደግሞ ምሳ ልበላ ነውና እሱ ጋር ልሂድ ብዬ ልክ እዛ ሲሄድ እሱ አዲሱን ሂማኒር ይዛ መጣ ልሸጠው ስትል አገኘኋት። ከዛ ምንድነው በዚህ መሀል ለመናገር የፈለኩት ሴትዮዋ ያርገች የነበረው ነገር ከሰውየው ቀጥታ ብር መውሰድ አትችልም ነበርና ግዴታ ዕቃ ግዛልኝ ምናምን ትለውና ሂማኒር ፈልጋለሁ ብላ ታስገዛዋለች። ከዛ በቀጣዩ ቀን ደግሞ ትመጣና እኛ ጋር ሂማኑን የተያያዘ ነው ብላ ከኛ አዲስ ሂማኒር ትወስዳለች። እሱ ያለ ግዴታ መሰራ ስለነበረ ተሰራችበት። ከዛ በሌላኛው ቀን ትመጣና ከኛ ጋር ሂማኑ ተይዟል ብላ አዲስ ሂማኒር ትወስዳለች። ሌላ ቦታ ትሸጠዋለች። በሽክርክር ያንን ብር አገኘች፣ የምትፈልገውን ብር ማለት ነው። እና ስራ ላይ በጣም ብዙ ነገር ያጋጥማል። ይሄ አንደኛው አጋጣሚ ነው። ብዙ ገጠመኞች ጨምርላችኋለሁ። እስቲ ይሄን ስራ ግን እንዴት አያችሁ? እንደተለመደው ከ10 ስንት ሰጥቷላችሁ?